ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁልኝ ውዶቼ? ደህና ናቸው። የዛሬ ማሳያችሁ የፀጉር ሶፍት ነው ማለት ነው። የምጠቀመው አይነት ይሄ ነው። በጣም አሪፍ ነው። እኔ ተስማምቶኛል። ብዙዎቹ አታስለምዱ ምናምን የሚሉ አሉ። እኔ ግን በጣም ተስማምቶኛል ማለት ነው። በጣም አስቸጋሪ ነበረ። ፀጉሬ ገነተረ ነበርና ሽቦ ነበር ማለት ይቻላል። እና አሁን ላይ አልሐምዱሊላህ በ6 ወር አንዴ ይጠቀመዋለሁ። በጣም አሪፍ ነው። በጣም ነው የተመቸኝ እላችኋለሁ ውዶቼ። እና መሀል ላይ ቪዲዮ ስቀርጽ ረስቼ ሳላሳያችሁ ስደበላልቅ በጣም ይቅርታ። እና ቁጥር አለው 1ኛ እና 2ኛ፣ 3ኛ፣ 4ኛ፣ 5ኛ፣ 6ኛ 7 አይነት ነው ማለት ነው። የራሱ የሆነ ማማሰያ ያለው ጆይንት ያለው የራሱ የሆነ ሻምፖ አለው፣ ኮንዲሽነር አለው፣ ክሬም አለው። እኔ ግን ሻምፖ እና ኮንዲሽነሩን ብቻ ሳስቀር ሌላውን አንድ ላይ ነው ደበላልቄ የተጠቀምኩት ማለት ነው። ትንሽ ናት፣ አይበቃኝም። ፀጉሬ ብዙ ነው እና አይበቃኝም። እንደገናም ደግሞ ፀጉሬ እንዳይጎዳው ስለምፈልግ አቆያለሁ። እኔ እስከ 40 ደቂቃ አቆያለሁ ማለት ነው። ግማሽ ሰዓት ይበቃል። ለስላሳ ፀጉር ያላችሁ ለስለስ ያለ ከሆነ ግማሽ ሰዓት ይበቃችኋል። የኔ ግን ፀጉሬ እንትን አስቸጋሪ ስለነበር 40 ደቂቃ ነው የማቆየው። 35-40 ደቂቃ ቆየዋለሁ። ያንንም ሆኖ ግን ብዙ አይለሰልስም ፀጉር እና እንደዛ አድርጌ አብሬ ቀላቀልኩት ማለት ነው። ሻምፖይቱና ኮንዲሽነሪቱን ብቻ አስቀርቼ እንደዛ አድርጌ ቀላቅዬ ተጠቀምኩት እላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ቪዲዮውን ስታዩ ላይክ አድርጉ። ብዙ ሰው እንኳን ያኔ ያያችሁት እንኳን በቃ ላይክ አድርጉ። መጀመሪያ ላይክ አድርጉ ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውዶችዬ። አመሰግናለሁ። እወዳችኋለሁ። መልካም ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁልኝ ውዶቼ? ደህና ናቸው። የዛሬ ማሳያችሁ የፀጉር ሶፍት ነው ማለት ነው። የምጠቀመው አይነት ይሄ ነው። በጣም አሪፍ ነው። እኔ ተስማምቶኛል። ብዙዎቹ አታስለምዱ ምናምን የሚሉ አሉ። እኔ ግን በጣም ተስማምቶኛል ማለት ነው። በጣም አስቸጋሪ ነበረ። ፀጉሬ ገነተረ ነበርና ሽቦ ነበር ማለት ይቻላል። እና አሁን ላይ አልሐምዱሊላህ በ6 ወር አንዴ ይጠቀመዋለሁ። በጣም አሪፍ ነው። በጣም ነው የተመቸኝ እላችኋለሁ ውዶቼ። እና መሀል ላይ ቪዲዮ ስቀርጽ ረስቼ ሳላሳያችሁ ስደበላልቅ በጣም ይቅርታ። እና ቁጥር አለው 1ኛ እና 2ኛ፣ 3ኛ፣ 4ኛ፣ 5ኛ፣ 6ኛ 7 አይነት ነው ማለት ነው። የራሱ የሆነ ማማሰያ ያለው ጆይንት ያለው የራሱ የሆነ ሻምፖ አለው፣ ኮንዲሽነር አለው፣ ክሬም አለው። እኔ ግን ሻምፖ እና ኮንዲሽነሩን ብቻ ሳስቀር ሌላውን አንድ ላይ ነው ደበላልቄ የተጠቀምኩት ማለት ነው። ትንሽ ናት፣ አይበቃኝም። ፀጉሬ ብዙ ነው እና አይበቃኝም። እንደገናም ደግሞ ፀጉሬ እንዳይጎዳው ስለምፈልግ አቆያለሁ። እኔ እስከ 40 ደቂቃ አቆያለሁ ማለት ነው። ግማሽ ሰዓት ይበቃል። ለስላሳ ፀጉር ያላችሁ ለስለስ ያለ ከሆነ ግማሽ ሰዓት ይበቃችኋል። የኔ ግን ፀጉሬ እንትን አስቸጋሪ ስለነበር 40 ደቂቃ ነው የማቆየው። 35-40 ደቂቃ ቆየዋለሁ። ያንንም ሆኖ ግን ብዙ አይለሰልስም ፀጉር እና እንደዛ አድርጌ አብሬ ቀላቀልኩት ማለት ነው። ሻምፖይቱና ኮንዲሽነሪቱን ብቻ አስቀርቼ እንደዛ አድርጌ ቀላቅዬ ተጠቀምኩት እላችኋለሁ ውዶችዬ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ደግሞ ቪዲዮውን ስታዩ ላይክ አድርጉ። ብዙ ሰው እንኳን ያኔ ያያችሁት እንኳን በቃ ላይክ አድርጉ። መጀመሪያ ላይክ አድርጉ ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውዶችዬ። አመሰግናለሁ። እወዳችኋለሁ። መልካም